የጎግል ወይም የጂሜል አካውንት ለመክፈት በሁለት መንገድ መግባት እንችላለን። አንደኛው በጂሜል አፕ በኩል ነው። ሁለተኛው በሴቲንግ በኩል መግባት እንችላለን። በሁለቱም መንገድ ብንገባ አሰራሩ ተመሳሳይ ነው። ምንም ለውጥ የለውም። በጂሜል በኩል ከገባን በኋላ እዚች ጋር ጎግል የሚለውን ነው የምንመርጠው። ምንም የተወሳሰበ ነገር የለውም። እንደዚህ አይነት ኢንተርፌስ ነው የሚያጣላችሁ። በሴቲንግ በኩል ብንገባ ደግሞ እንደዚሁም ተመሳሳይ የሆነ ነገር ነው የሚያጣላችሁ። ለምሳሌ በሴቲንግ በኩል ብንገባ እዚች ጋር አካውንትስ እና ባክአፕ የሚለውን እንነካለን። ከዛ ማኔጅ አካውንትስ የሚለውን እንነካና ከስር አድ አካውንት የሚለውን እንነካለን። ከዛ ጎግል የሚለውን እንመርጣለን ማለት ነው። ስለዚህ እንደዚህ አይነት ተመሳሳይ ኢንተርፌስ ይመጣላችኋል። ከዛ በመቀጠል እዚህ ጋር ክሬት አካውንት የሚለውን ነው የምንነካው። ፎር ማይ ፐርሰናል ዩዝ ኤንድ ፎር ወርክ ኤንድ ቢዝነስ የሚል አለ። ሁለተኛ ላይ ያለው ለዩቲዩብ ይመረጣል፣ ግን ሁለቱም ለዩቲዩብ ይሆናሉ፣ ችግር የለውም። ግን ከስር ያለውን ብንመርጥ ስፔስ ይሰጠናል። ለተለያዩ ነገሮች እንድንጠቀም ስፔስ ይሰጠናል። ጠቀሜታው ከዛ አንግል ነው። ሌላ የተለየ ነገር የለውም። እኛ ግን ዝም ብለን ለማየት ስለፈለግን ፎር ማይ ፐርሰናል ዩዝ የሚለውን ነካና እዚህ ጋር ፈርስት ኔም የሚል አለ። ለእናንተ ፈርስት ኔም ላስት ኔም የሚል ይመጣላችኋል። ላስት ኔም የሚለው የአባት ስም ነው የምታስገቡት ከስር ማለት ነው። ፈርስት ኔም የሚለው ጋር የእናንተን ስም ነው የምታስገቡት። ይህን ካስገባችሁ በኋላ እዚች ጋር የተወለዳችሁበትን ደይ መንዝና ይር ታስገባላችሁ። በመቀጠል ደግሞ ጾታችሁን ነው የምታስገቡት፣ ፊሜል ኦር ሜል የሚለውን ነገር ማለት ነው። ይሄን ስቴፕ ከጨረስን በኋላ እሱ ራሱ ራንደምሊ ከስማችን በመነሳት የጂሜል አካውንት ስያሜ ይሰጠናል። ካልፈለግን ደግሞ እኛ በራሳችን መጻፍ እንችላለን። ክሬት ዩር አውን ጂሜል አድሬስ የሚለውን እነካለን። ከነካን በኋላ የራሳችንን መጻፍ እንችላለን። እዚች ጋር ከተቀበለን እንትን ያደርገናል፣ ካልተቀበለ ደግሞ ቀይ ያበራል። ታስተካክላላችሁ ድጋሚ ማለት ነው። ምንም የተወሳሰበ ነገር የለውም። ከተቀበለ ደግሞ ነክስት ያደርጋቸዋል፣ ያሳልፋቸዋል ማለት ነው። ይህን ካደረጋችሁ በኋላ እዚች ጋር ፓስወርድ አለ። ፓስወርዳችሁ ስትሮንግ ቢሆን የሚመረጠው። ለምሳሌ የሆነ ቁጥር ካስገባችሁ በኋላ ከዛ ስማችሁን ከዛ የሆነ ስትሮንግ የሆነ ፓስወርድ ማለት ነው ታስገባላችሁ። ምናልባት ፓስወርድ ብሎ ከስር ኮንፈርም የሚል ሊኖር ይችላል። ፓስወርዱን ደግሞ መጻፍ ነው። ኮንፈርም የሚል ካለ ከስር ፓስወርዱን ደግሞ መጻፍ ነው። ከዛ በመቀጠል ያው ፓስወርዱን ካስገባችሁ በኋላ ኔክስት ትላላችሁ። ከዛ እዚች ጋር ጨርሰናል። ኦልሬዲ አከፋፈቱ እንደዚህ ነው በቀላሉ ምንም የተወሳሰበ ነገር የለውም። ጥያቄ የሚሆንባችሁ ነገር ካለ ኮመንት ላይ አስቀምጡልኝ። ይሄ ተርም እንደ ኮንዲሽን ነው፣ እሱን አያግሪ ብሎ ማለፍ ነው። ይሄን ይመስላል የዛሬ ቪዲዮ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ባይ